እግዚአብሔርን ግን አትፈራ። የሰው ጫማ ቤት የማዚን ፋሽን ከሌኔ ከፈተላት። አንተ የምትለውን ሰው እኔ በአካል አይቼው አላቅም። ከሱ ይልቅ በጣም የማውቀው ሰው አለ። እበድ ታነቅ። አንተ የምትለውን ግለሰብ እኔ አይቼው አላቅም። አንተ እያልከው ያለከውን ሰው እኔ አይቼው አላቅም። ግን ምንድነው ችግሩ? እኔ ቢከፈትልኝ ኢትዮጵያ አይደለም እንዴ? ቢሰጠኝስ ምንድነው ችግሩ? በጣም እጀ ሰፊ ደግ ሰው እኮ ነው አይደል? ለማንም ይሰጣል። እንኳን ለኔ ለአንድ ኢትዮጵያዊ ሴት ስደት ላይ አረብ ሀገር ላይ ላለው ምንድነው ችግሩ? አንተን ለምን እንደዚህ ያሳበደክ? ካንተ ላይ ይጎልብሃል ወይስ ምንድነው? አፈላሽ አንተ ከትክባለው። እኔ ማንንም ሰው ተማመኛ አላውቅም። ሰማይንም ምድርንም የዘረጋውን አምላክ ይቀጥላል ደግሞ የምኖርበትን አገር ህግ ነው የምተማመነው። አፈላሽ እያልክ ያንተ ደምፈላ። እኔ እየሳኩኝ እያላገጥኩ እያፌስኩ በሞጣና በህፃን ልጅ ቂም አይያዝም። አንተ ምን ወተክ ብትል እኔ ባንተ ቂም አልይዝም። ህፃን ልጅ አሁን ደፋ አበላሸ፣ ህፃን ልጅ ውሃ ደፋ ወተት ደፋ ምናምን ተብሎ በህፃን ልጅ ቂም ይያዛል? እንደዛ ነው የማይክን። ያንተ አሁን እንደ ህፃን ልጅ ነው የማይክኩ። ከምንም ጋር ያልተቀላቀልክ ንጹህ መሀይም በእድሜ ትልቅ ሰው ግን መሀይም ፕላስ ደግሞ ተሳዳቢ ዩኒቨርሲቲ የደረሱ ልጆችክን አስገብተ ዩኒቨርሲቲ ቁጭ ብለው ዩኒቨርሲቲ ተማሪ ልጅ አለኝ እያልክ እመሙን በኦሪጂናል ስሙ እየጠራክ ማፈሪያ አባቡን በኦሪጂናል ስሙ እየጠራክ በጣም የምታሳፍር ሰውዬ። አከብርክ ነበር። ባለጌ ነክ ብልግ ያልክ ባለጌ ቁሻሻ። አወጣዋለሁ ይላል። ምታበት። ለምን አባት አወጣዋለክ? ካለክ በድብቅ ለጥለጥበት ያ አርግበት ካለክ ጌታ ላውጣው ቀዳዳ። ያንተንም አላወጣ ነው እኛ የዱባይ ጉደኛ አንተ ራሱ እኛ አላወጣን ታሪከኛ። እኔ ጉጪ መሰልኩኝ። ራንተስ እንደው በእናትህ ራንተስ ማፈሪያ ነክ በእናትህ የድሮ የቀበሌ እንትን ነው እኮ የሚመስለው። ይሄ ምንድነው ስሙ? እንደዛ ብለህ እዛው ውስጥ እንደዛ እንዳልክ እንትን ነበር አፍኩስ መቅታት። ቆሻሻ ደግሞ አለማፈርክ። አንተን እኔ አድብኛለሁ። ያደበንኩክ ምክንያት ውጣና ተናገር። ጨጓራህን ገልብጨዋለሁ። የሆነ ታማል። እኔ የግልሙትና ስድብ አልሰድብክም። ይሄ ግልሙትና ስድብ አንተ አፍክ እንደምታቀሽ አልሰድብክም። ግን ወንድ ኮንክ እስኪ መሀሉን ነካና ተናገር። መሀሉን አትነካም። አትነካም። መሀሉን ብትሞት አትነካም። ዳሩን ነው። መሀሉን ብትነካ ረግረግ ነው። ትሰምጣለህ። የሚያወጣህም ጆከር እንደሆነ ወንድሜ ነው። እብድ ቅጥል ፍንድት ትበል። ዛሬ ራሱ ጌሙ ላይ ታሪክ ነው የምሰራው። ለአንተ የ3 ቀን አጀንዳ ነው የምሰጥክ። የ3 ቀን አጀንዳ ታሪክ ሳያለሁ። አንተ ፍላጎትክ አንተ ከማትፈልጋቸው ሰዎች ልታበጣጥሰኝ ተይ ብዬ በውስጥ ምክሬታለሁ። እና ማነክ አንተ እኔን የምታዘኝ? አንድሽ አታዝኝም። እዚህ ቲክታክ ላይ ያለሽ አንድሽ ከላይ እስከታች ይመጣል። ከእንትና ጋር ቁሚ ጋይስ። ሌላ እኮ ምንም ጸብ የለንም እኮ እኔና እሱ። እንትና ትቅርብሽ። ከሰው ስትጣሉ ለምንድን ነው ለሰው ልጅ ሌላ ማንነት የምትሰጡት? ይመጣል። እሷ እንደዚህ ነው እንትኗ ትቅራቶንም እንዳላይሻ ብሬ ይመጣል። እንትና አያስፈልግም ራቂ ብዬሻለሁ። አንተ በራስ ጉዳይ ተቧክተክ ተናቁራ ተሰዳድበክ በራስ ጉዳይ የእውነቴን እኮ ነው የምለው። በራሱ ጉዳይ ተናቁሮ በራሱ ጉዳይ ዱባይ ይመጣለሁ ብለህ ደግሞ ስታቀረሻየውና እና እንደ ድሮ ለልመና ነው የምትመጣው። ለምን አናቀም እንዴ? ሙሉ ወጪ ተችሎልካል። ዱባይ የምትመጣው አንተ ከኪስ ከፍለህ ነው እንዴ የምትመጣው? አናቀም እንዴ? ሌላ ወሬ እንዳታስወራኝ። ተከብረ ተቀመጥ።
ናና እንደለመድከው ባለፈው አፍክን ነበር፣ በአሁኑ ደግሞ ቂጥህን ትከፍታለህ። በባለፈው አፍክን ነበር አምሌድከው ኮተታ። እኔማ ሰው መስለኝ ወይ ኪውዬ፣ እንዴት እንደተቃጠልኩኝ አንተ ለአንተ ያወጣሁት ወጪ አቃጠለኝ። እግዚአብሔር ኪውዬ፣ ለዚህ ሰውዬ የሰጠሁትም ክብርም ያወጣሁትም ወጪ እንደ ግርሳት አቃጠለኝ። አይገባክም ክብሩ ምኑ ሁሉ እግዚአብሔርን ድሬ ለዚህ ሰውዬ ያወጣሁት እንዴት እንደሚቆጨኝ አታፍርም እኮ የኔ ረዳዋት ልትል ይሆናል። አንተ ልቃሚ መሀይ ምን ይገባዋል? አይገባውም። የሰው ልክ አያውቅም እኮ እግዚአብሔርን በቃ እንዴት እንደቆጨኝ እግዚአብሔርን አሁን ላይ በህይወቴ ቆጭቶኝ አያውቅም። ለአንተ ግን ያወጣሁት ወጪ እንደ ግርሳት ነው የሚያቃጥለኝ። ክብር እኮ አያውቅም። ኧረ አንቺ ሴትዮ ነይ ውጪልኝ በእናትሽ። እዚህ ቤት አኮምቺ መተሽ ባለጌ የትልቀላል ሂጂ። ድፍረትሽ አለማፈርሽ። ሴትዮ ጤነኛ አይደለችም እንዴ? ጋይስ ምንድን ነው የምትለው? ትልቅ ሰው አለሽ እንዴ? እዚህ ቤት መተሽ አትኮምቺ። በቃ ስትበይ በቃ ውጪልኝ እንዴ! ፈጡም ያማታል ልጅ ሴትዮ። ሂጂና እዛው የለመድሽበት እዛው ሂጂ አውሪ፣ እዛው ትርዳሽ ግቢ እሷ ጋር እንዴ! ድፍረቷ ልክ ነሽ አንቺ። በርቺ፣ በአንቺ በኩል ቅሬታ የለብኝም፣ ችግር የለም። ያንቺን ልቃወምሽ አይደለም። አንቺን ሲሰድቡሽ ግን እየገቡ ልጅሽ እንዳይሰማ እኛን ስትሰድበን ችግር የለውም አይደለ? እኔ ቤት ግን ከአንዴም ሁለቴ ሶስቴ መተሽ ብር አዋጥቼ ሰጥቼሻለሁ፣ ከኪሴ ሰጥቼሻለሁ ምናምን። አንቺ ገና ለገና 5 እና 10 ሺህ ለማግኘት እኛ ስንሰደብ ልክ ነሽ። በአንቺ በኩል ተቃውሞ የለኝም፣ በርቺ። እንዲህ ኮን ያለችው እቺ ባለጌ ሴትዮ። አንቺን ግን ኑ ግቡ ስደቡኝ ብለሽ እያስገባሽ ስትሰደቢ ልጅሽ እንዳይሰማ። የኛ ልጆች አይሰሙም፣ የኛ ልጆች አይሰሙም። ድፍረትሽ። ከዚህ ወዲህ እኔ ቤቴ እንዳትደርሺ፣ በቃ ከዚህ ወዲህ ቤቴ እንዳትደርሺ። እኔን የምትወዱ ሰዎች ሁሉ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ምን አይነት ሰው! እኔ ትልቅ ሰው ነሽ። እኔ ክፉ መናገር አልፈልግም፣ እንዳታናግሪኝ በእናትሽ። እንዴ ፈጡ ብዬ በቃ እኔ ትልቅ ሰው ነች መናገር አልፈልግም አልኩኝ አይደል? በቃ አትምጪብኝ ቤቴ። ሃይ ግዴታ ተናገሩ ነው እንዴ? ወይ ድፍረት! ግን ድፍረቷ ኪውዬ ቴንኪው የኔ ወድ። ለዚህ ነው እኮ ትላንት እንደዚህ ደህና ነኝ። ትላንት እኮ ለዚህ ነው እንደዛ የሆንኩት። መልካም ስራ መልካም ነገር ያደረግሽላቸው ሰዎች ናቸው እጅ እየነከሱ ያሉት እንዴ። ለዚህ ነው እኮ አሁን እርዳታ የሚባል ምንም በውስጥም በውጭም የሚያገኝ ሰው የለም። ካም ባለ ማንም እንደዛ ስሜታዊ ሆኜ የተናገርኩት። ኪውዬ በጣም አበዙት ብታይ። ያም እየተነሳ ህሉ ላይ ያም እየተነሳ እዚህ ቤት ከአንዴ ስንት መታ ከኪሴ ነው አረጋውያን አበላለሁ ስትል ከኪሴ ቪዲዮ ሰርቼ ልለቀቀልሽ ስለኝ አያስፈልግም አቤ ብዬ ከአንዴም ስንቴ ሰፖርት አድርጊያታለሁ። ቀጠለች። በሌላ ጊዜ ስትመጣ ሙዚቃ እያዳመጥን እየጠጣን ነበር። ሙዚቃውን አስቁሜ አስገብቻት ሰፖርት አድርገዋታል። ገባሽ? ውጪ ልጆች ማለት ነው። አሁን እኔ ምን አይነት ባድላክ እንዳለኝ አላውቅም። እጄ ግን አመዳፋሽ ነው። አመዳፋሽ የሆንኩላቸው ያረኩላቸው ናቸው ተመልሰው የሚወጉኝ። ከዛ በበቀደም እዛች ነጭ ቅማል ቤት ያው እንደምታውቂው እንደ ሁልጊዜውም እየተሰደበን የለ። ከዛ እስኪ ግቡና ስደቡኝ እኔን ብላ ሰው እያስገባች እንዲሰድቧት ታደርጋለች። ነጭ ቅማል ማለት ነው። ሰው እየገባ ሲሰድባት በኢየሱስ እቺ ትገባለች ማለት ነው። ገስት ልካ እኔ ለምን አልሰደብሽልኝም አይደለም። ትልቅ ሰው ነሽ እንኳን አንቺ